እግዚአብሔር ሆይ ለሚስቴ ተገልጠሃል። አዎ እኔም እባክህ ልይና ለእሷ የነገርካትን ለእኔም ደግሞ እንድትነገረኝ ይፈልጋለሁ። የድሮ ሰው በጣም ጥሩ ነው። አሁን እኛ እኮ ሰማው ካለን ሰማ እናቆማለን። የድሮ ሰው ለእኔም ይላልና እግዚአብሔር ቸር አይደል? እኔም ማየት መስማት እፈልጋለሁ ብሎ ሲጸልይ መጽሐፍ ቅዱስ ሲናገር ለማኑሄ እግዚአብሔር ተገለጠ አይደለም የሚለው፣ ለሚስቱ ድጋሚ ተገለጠላትና ያ ሰውዬ ማለት ነው ተገልጦላት ሲያዋራት በጣም የምትገርማችሁ የባሏን ጸሎት ሰምታለች መሰለኝ። እያዋራት ሰማችሁና እባክህ አንተ ሰው እንዳትለየኝ ባሌን ጠርቼ ልምጣ አለችው። ሂጂና ጥሪውና ነይ ሲላት ሚስቱም ሮጣ ሄዳ ትላንትና ያዋራኝ ሰውዬ ዛሬ መጥቷል አለችው። ባሏም ሮጦ መጣ፣ አገኘው። እግዚአብሔር ወንድ ልጅ ይሰጣቸዋል። ልጁ ግን ሲወለድ ስርዓት አለው። እንደ ማንኛውም ልጅ ዝም ብሎ ተጸንሶ የሚወለድ አይነት ልጅ አይደለም። እግዚአብሔር ለተለየ ዓላማ የሚፈልገው የእግዚአብሔር ፕሮግራም ያለበት ልጅ ስለሆነ አንቺ እሱን ጸንሰሽ እስክትወልጂ ድረስ የሚያሰክር መጠጥ እንዳትጠጪ አላት። ልጁ እኮ እናቱ ሆድ ውስጥ እኮ ነው ያለው። እሱ ከተወለደ በኋላ እንዳይሰክር አይደለም ያለው። እግዚአብሔር ልጁን ስለፈለገው አንቺ ራሱ የሚያሰክር እንዳትቀምሽ አላት። እንጠጥተሽ እንዳትሰክሪ አይደለም ያላት፣ እንዳትቀምሺ ነው ያላት። እና እንዳትቀምሺ ከተወለደ በኋላ አላት እስከሚሞት ድረስ በራሱ ላይ ምላጭ እንዳያርፍ ለእግዚአብሔር የተለየ ነውና ናዝራዊ ነው፣ ጸጉሩን እንዳትነኩ፣ በራሱ ላይ ስለት ያለው ነገር እንዳታሳርፉ ብሎ የልጁን ስርዓት ለአባትና ለእናት ነገረ። መጽሐፍ ሲናገር እናቱን ጸነሰች፣ ከዚያም በኋላ ተወለደ። ሶምሶን ተወለደ። እስከ 18 19 ዓመቱ ድረስ ሰው እስኪሆን ምንድነው ሙሉ ሰው እስኪሆን ድረስ የሚያሰከር አይቀምስም፣ በራሱ ላይ ምላጭ አላረፈም። በጥንቃቄ አሳደጉት ሶምሶንን። ማኑሄና እናቱ ተጠንቅቀው መውጣት መግባቱን፣ ምክንያቱም እግዚአብሔር ይሄ ልጅ ከመጸነሱ በፊት ነግሯቸዋል። ናዝራዊ ነው፣ የኔ ነው፣ ለእናንተ ብቻ ሳይሆን ለራሴ ምን የሰጠኋችሁ፣ የሚያድገው ለእናንተ ደስታ ብቻ ሳይሆን ለእኔም ክብር ነው ብሎ እግዚአብሔር እስራኤልን ከፍልስጤም አገዛዝ ነፃ ለማውጣት ይህንም ብላቴና እነሱ ቤት እያሳደገ እንደሆነ ስለገባቸው በቤታቸው እግዚአብሔር ላስቀመጠው ፕሮግራም ሲሉ የሚፈልጉትን እየተዉ ያማራቸውን እምቢ እያሉ ብላቴናውን አሳደጉት። መጠጣትና መስከር ቢያምራቸው ስለ ብላቴናው ሲሉ፣ እግዚአብሔር እነሱ ቤት ስለጀመረው ፕሮግራም ሲሉ አይጠጡም፣ አይሰክሩም። እግዚአብሔር ስላዘዛቸው አያደርጉም። ይሄ ልጅ የሚያድገው በንጽህና ነው። በውስጣችሁ በቤታችሁ የተቀመጠው ነገር በቅድስና ነው የሚያድገው። ለምን? የኔ ነውና አለ እግዚአብሔር። የራሴ ነው። ይሄ ልጅ በሚሄድበት መንገድ አንድ ነገር ቢሆን ከእናንተ ራስ አልወርድም ብሏል እግዚአብሔር። ተጠንቅቀው አሳደጉት። እስከ 19 ዓመቱ ነው ይህን ልጅ መንከባከብ የምትችለው። በ19 ዓመቱ ሲያድግ በጾርዓና በኤሽታኦል ሸለቆ ምዕራፍ 13 የመጨረሻውን ቁጥር አንብቡት። በጾርዓና በኤሽታኦል ሸለቆ መካከል በዳን ሰፈር የእግዚአብሔር መንፈስ ሊያነቃቃው ጀመር ይላል። ሰውየው የሚነቃቃው ቤተ መቅደስ አይደለም። ሰውየው የሚነቃቃው ቸርች አይደለም። ሰውየው የሚነቃቃው ጫካ ውስጥ ነው። የሚወርድበት ኃይል የከተማ የቅጥር በር የሚነቀል ነው። ሰው አካባቢ አይነቃቃም፣ ይዞ ነው የሚሄደው። እግዚአብሔር እላዩ ላይ ኢንቨስት ያደረገበት ኃይል በሰው ልጅ ታሪክ እንደ ሶምሶን እግዚአብሔር ኢንቨስት ያደረገበት ሰው የለም። እግዚአብሔር ሶምሶን ፊልም የሚያደርገውን ብቻ አይደለም፣ ይሄኛውን ፍጥረታዊ ዓለም ቻሌንጅ በሚያደርግ መንገድ ነው እግዚአብሔር ኃይል በላዩ ላይ ያስቀመጠው። ሊያነቃቃው ጀመር። አድጓል። ከዛ ምዕራፍ 14 ነው በሙላት የሶምሶን ታሪክ የሚጀምረው። አባቱና እናቱ የሚያሰክር ነገር ሳይቀምሱ በጥንቃቄ ተወልዶ በጥንቃቄ አድጎ ያለ ጥንቃቄ መኖር ጀመረ። በጥንቃቄ ነው የተወለደው፣ በጥንቃቄ ነው ያደገው፣ ያለ ጥንቃቄ ነው የሚኖረው። በጥንቃቄ ተወልደን በጥንቃቄ አድገን ያለ ጥንቃቄ እንዳንኖር። ነፍስ ካወቀ በኋላ አባቱ እጁን ይዞ ማስቆም አይችልም።
እላዩ ላይ ያለበት መንፈስ መምከር ብቻ ነው የምትችለው፣ መያዝ አትችልም። ይሄ ልጅ ስታስረው የተልባ እግር እሳት ላይ የወረደ ይመስል በጣጥሶ ብድግ ነው የሚለው። ምንም ነገር ላይ ብታስቀምጠው ከነ ጉዳዩ እስር ቤት ብታስገባው እስር ቤቱን ይዞት ይሄዳል። መምከር ነው። እባክህ እንዲህ አታርግ፣ እላይ ላይ የተቀመጠብህ የእግዚአብሔር ፕሮግራም አይፈልገውም፣ ተው ብቻ ነው ማለት የምትችለው። መያዝ አትችልም። ለምን? ትልቅ ሰው ነው፣ ያደገ ሰው ነው፣ ማቹር አድርጓል፣ ማመዛዘን ይችላል፣ መንፈስ አለበት፣ እግዚአብሔር ከእሱ ጋር ነው ያለው። መምከር ነው የምትችለው፣ መከልከል አትችልም። አባቱ ይነግረዋል፣ ተው ልጄ ይለዋል። መጀመሪያ ያደረገው ነገር ወደ ተምና ሄደ፣ ፍልስጤም ሰፈር ሄደና አንድ ሴት ተወደደ ይላል። ከዛ መጣና አባቱ እንደዚህ አለው፣ አጋባኝ አለው። ልጄ አሉ። መምከር ነው የምትችለው። አይሆንም ብትለው አትችልም። ተው ልጄ፣ ከእስራኤል መንደር ኪዳን ካለው ሕዝብ መካከል ላንተ የሚሆን ጠፍቶ ነው እዛ ሄደህ እንደዚህ ሚስት አጋቡኝ የምትለው? ወድጃታለሁ አጋባኛለሁ። እኸረ ሕጉ አይፈቅድም። አንተ ናዝራዊ ነህ፣ ጎናቸው ያለውን ሰው ለእግዚአብሔር የተለየህ ነህ በሉት። አትንካ ያለን አትንካ በሉት። ወድጃለሁ ፈለኳ አይባልም። ይሄ ቸርች ነው፣ ክርስትና ነው፣ ይሄ ህይወት ነው። ንግድ አይደለም፣ ስራ አይደለም፣ ይሄ ህይወት ነው። ካላጋባኝ ስለው ተው አለው። እግዚአብሔር ቅዱስ ነው ያላለው ቅዱስ አይደለም። እግዚአብሔር ቅዱስ ነው ያለው ቅዱስ። መስመር ሊኖረው ይገባል ህይወታችን። ቅድስና ላይ በጣም ጠንካራ አቋም ያዙ። በጽድቅ ኑሩ፣ አታስነኩ፣ ድንበራችሁን አታሳልፉ። ምንም ይቅርባችሁ፣ ህይወት ይበልጣል። አሜን በሉት። ምንም ይቅርብኝ፣ ህይወት ይበልጣል። ጌታን ገንዘብ ማድረግ ይሻለኛል ጌታን ትቼ ሌላ ነገር ከሚይዝ። ምንም ቀርቶብኝ። አንድ ጥቅስ አለ መጽሐፍ ቅዱስ ላይ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ያላቸው፣ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? አይገርማችሁም? የጌታ ኢየሱስ ክርስቶስ ንግግር ዓለሙን ሁሉ ቢያተርፍ ይሄ ሁሉ ዓለም የሱ ነው ቢባል ነፍሱን ግን ካጎደለ ለ70 ዓመት ደስታ ሰው እንዴት ዘላለም ሁሉ ያረጋል? አትደራደሩ። እግዚአብሔር በሰጣችሁ ነገር ክብር ለእግዚአብሔር። አትደራደሩ። እግዚአብሔር እናንተ ቤት ባኖረው በዚህ ታላቅ ጸጋ፣ በዚህ ህይወት አትደራደሩ። አትደራደሩ። ሶምሶን አገባ ይላል። ባይዘው ሄዶ አገባት ልጅቷን። ፍልስጤማዊት ናት፣ ትሁና፣ ልቤ ፈልጓታል፣ እምቢ ብሎ ሄዶ አገባ። ካገባ በኋላ ሰውየው ይኸውልህ ዝም ብሎ አግብቶ አይኖርም። አጀንዳ ስላለበት ይነካካቸዋል። ሄዶ ማላቸው ሄዶ ቁጭ ብሎ ዝም ብሎ አይኖርም። ተቀር አግብቶ አይኖርም። አለበታ አያስቀምጥህም፣ አይመችህም ቦታው እና ይነካካቸዋል። አባትና እናቱን ወደ ፍልስጤም ይዟቸው ሄደ። ኑ እዋት ይዞ ሲሄድ አሳየ። አባትና እናቱን አሳየ፣ አስተዋወቀ። አባቱና እናቱ በሐዘን ነው የሚመለሱት። ምክንያቱም እንዴት አድርገው እንዳሳደጉት ያውቃሉ። በሐዘን ነው የሚመለሱት። ፍልስጤም ሄዶ አገባ ብሎ በሐዘን። ከዛ ከአባትና እናቱን ሸኝቶ እዛ ትንሽ ከረም ብሎ ሲመለስ አንድ የአንበሳ ደቦል መጣ ፊቱ። እኔ እኮ ይገርመኛል። አንዳንድ በህይወታችሁ የሚደረጉ ነገሮች ለሚሰሩ ነገሮች ማረጋገጫ አይደሉ። እግዚአብሔር እንደውም እድል እየሰጠ ነው። ቀይ መብራት እየተጣሰ ሰው እኮ ይለምዳል። ታውቃላችሁ፣ ቀይ መብራት ይለምዳል። አይናችን የመጀመሪያ ቀን ነው የምንደነግጠው። ከዛስ ቦግ 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 ስንል መንገዱ መብራቱ ቀይ ነው ማለት ነው ይላል ሰው። አደጋ መሆኑን ረስቶ ሶምሶን እንደዛ እኮ ነው የሆነው። አዳብት አረገው ታውቃለህ፣ መሳትን። ከዛ ሲመጣ አንድ ወጣት አንበሳ ነው። የአንበሳ ደቦል ይላል። በቃ ጎፈር ያለው አንበሳ ከጫካ ወጥቶ ሊበላው ሲመጣ ይላል አይደል፣ የጌታ መንፈስ በላዩ ላይ ወረደ ይላል። ከዛስ
በእጁ ምንም የለም ይላል። ወክ እያደረገ ነበር ማለት ምንም በእጁ አልያዘም። ጠቦት እንደሚቆራረጥ አንበሳውን ቆራረጠው ይላል። ብኖር ባየው የዛን ቀን እንዴት ነው አንበሳ የሚቆራረጠው? አንበሳ ሲቆራረጥ ነው የምናውቀው። አድርጎ ጥሎት ብሎ መንገዱን ቀጠለ። እኔ አንበሳ ገዳይ እኮ አላለም፣ ዝም ብሎ ሄደ መንገዱ። ከዛ ደግሞ አባቱ ቤት ደግሞ ከረማልና ተመልሶ ሲመጣ አንበሳ ሆድ ውስጥ ንቦች ማር ሰርተዋል። ከዛ አየና አንበሳ የሚቆራረጥ ሰው ንብ አይነድፈው፣ ዞር ዞር አድርጓቸው ማሩን በላ ይላል። ከዛ ነው በዛ ስለሚል ያዝ አረገና ወደ አባቱ ቤት ይዞ ሄደ እና ለአባትና ለእናቱ ሰጣቸው። ብሉ አላቸው። በሉ። ከየት አምጥተህ ነው ሲሉት ከየት እንዳመጣ አልነገራቸውም ይላል። ለምን መሰለ? የሞተ አንበሳ ነው። ናዝራዊ ነው። የሞተ ነገር መንካት አይችልም። ከሞተ አንበሳ ውስጥ ቢል አባትየው ደፍቶ ነው የሚለው። ስለዚህ አይ ዝም ብዬ ከሆነ ቦታ ነው ያመጣሁት። ቶሎ ቶሎ ይነካል ሶምሶን። ፍልስጤም ሄዶ እንደዛ ኢንጌጅ ማድረጉ ሳያንሰው የሞተ ነገር ይነካል። የሞተ ነገር መንካት አትችልም ብሉት ጎናቸው ያለውን ሰው። አንተ የተለየነ የሞተ ነገር መንካት አትችልም፣ አይቻልም። እንኳን ማር አይደለም ለምን እንቁ አታገኝም? የሞተ ነገር ከሆነ ተከልክለሃል። ሕጉ አይፈቅድም። ለህይወታችን መስመር እና ብጅ ቅድስና ላይ አትደራደሩ። የምትኖሩበት ህይወት የኖራችሁ ቀን አይደለም፣ ከሆነ ጊዜ በኋላ ነው ዋጋ የሚያስከፍለን። የዕለት ዕለት ዋጋ አያስከፍለውም። ኢንጆይ ነው የሚያደርገው ሶምሶን። ማር በላ ማር በላ፣ ግን አየ መንገድ እየሳተ ነው። ይሄ አካሄዱ መጨረሻ ላይ የት ጋር እንዳደረሰው እንግዲህ አንብበናል አብረን። የዕለት ዕለት አይደለም የጎዳው። ከተወሰነ ዓመት በኋላ ሲዘራ አያምም። እንደዚህ ነው የሚዘራው። ወደ አንተ አትዘራው፣ ማጨድ ነው ወደ ራስ። አይ የሰበሰብከው ቀን ወደ አንተ ነው የምትሰበስበው። ስትዘራው ግን ወደ አንተ አይደለም። ምንም ላይ መስልሽ ሴንስ አታረገው። በጣም ማይነር የሚመስሉ ጥቃቅን ነገሮች ናቸው ለሰይጣን ግራውንድ የሚሰጡት። የሰይጣን ህጋዊ መቆሚያ ኃጢአት ነው። በሰው ህይወት ላይ እንደዚህ አይነት ልምምድ ካለ በስፒሪቹዋሊ በጣም ብዙ ኦፕሬሽኖች ሊኖሩበት ይችላሉ። ሊዋጋው ይችላል ጠላት፣ በጣም ይከፍትበታል ጦርነት። የትኛውም ውጊያ ከዚህ አይነት ነገር ጋር የሚያዝ ነው እያልኳቸው አይደለም። ግን ኃጢአት እያደረገ ግን ሰው በፍጹም አታክ ያደርገዋል። ይሄው ደግሞ 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 ኃጢአት እንዲሰራ ያደርገዋል። ደግሞ ደግሞ ይሄ አልበቃውም ሶምሶን። ከዛ ወደ አገሩ ተመለሰና አጥፋ፣ እግዚአብሔር ነግሮታል፣ ፍልስጤማውያንን አጥፋ ብሎ ነው የነገረው። አጥፋ፣ ከፍልስጤማውያን ጋር ህብረት እንዳይኖር አለው። ሄዶ አገባ። ማገባቱ አላነሰው። ቁጭ ብሎ ከፍልስጤማውያን ጋር ኑሮ ጀመረ። ምዕራፍ 14ን ብታነቡት እንቆቅልሽ አላቸው። አንተ እነሱ እድል ካገኙ እኮ ይገሉሃል። እነሱ እኮ እያመቻቹት እኮ ነው። የሚገሉበት ነገር እኮ እየፈለጉ ነው። እሱስ ይጫወታል መሃላቸው። እንቆቅልሽ ማቀል አሉት አይደል? ምዕራፍ 14 ላይ ላምብልሽ። ከበላተኛው በብል ከብርቱም ጣፋጭ ነገር ወጣ። ምን ማለት ነው አለ። አጥፋ ተብለ እንቆቅልሽ። እነሱ እኮ ኃይል አንሷቸው ነው። ኃይል ቢያገኙ ሶምሶንን ቀድሞ ነው የሚያጠፉት። ምንድነው የሚለው ቃሉ? ከበላተኛ መብል ከብርቱም ጣፋጭ ነገር ወጣ ሲላቸው በዚህ 7 ቀን ውስጥ ከመለሳችሁልኝ፣ አዎ እኔ 30 ምናምን ካባ፣ ካልመለሳችሁልኝ እናንተ ለኔ ተለዋጭ ልብስና 30 ካባ ታመጣላችሁ አላቸው። 3 ቀን ሞከሩ ይላል፣ አልቻሉ። ከዛ ሚስቱን ጠሯት። አንቺ አሏት፣ ፍልስጤም አይደለሽ እንዴ? እና ታዲያ ያገባሽው ልታዘርፊን ነው እንዴ? ልታስገድኝ ነው ባንቺ ምክንያት? ይሄንን ሚስጥር ጠይቂውና ንገሪን፣ ካልነገርሽን አንቺንና የአባትሽን ቤት እናቃጥሏለን አሏት። ወዳው አይደለም ማለት ነው። ከጀርባ ፕሮግራም ተይዞበት ነው ማለት ነው። ቢ ሲሪየስ። አሜን ነው። በጣም ሲሪየስ ነው። ነዘነዘችው ተጠግታ። ሶምሶን አለችው፣ አቤት። አትወደኝም?
እወድሻለሁ። ታዲያ ሚስጥሩ ምንድነው? ከበላተኛ ምናምን ከሚባላ የሚበላ ከሞነ ነገር ጣፋጭ ምንድነው እያልክ ያለው ምን ማለት ነው ብላ ንዝንዝ ስታደርገው ከአንበሳ ሆድ ውስጥ ማር አውጥቼ ነው ብሎ ሚስጥሩን ነገራት። ሄዳ ነገረቻቸው። በሰባተኛው ቀን 30 ካባና ተለዋጭ ልብስ በሚያመጡበት ቀን ሄዳ ስትነግራቸው መጡና ነገሩት። እንደገና ድጋሚ ተረተ። ሶምሶን ቁጥር ስንት ላይ መሰላችሁ? ምዕራፍ 14 ቁጥር 18 ላይ ከማር የጣፈጠ ምን ተገኝቶ አሉት። እሷ ናታ። ከአንበሳ ወዲያ ብርቱ ከየት መጥቶ አሉት። አንበሳ ገለ ማር አውጥተ ነው አሉት። ከዛ ምንድን ነው ያላችሁ? ሶምሶን በጊደሬ ባላረሳችሁ እንቆቅልሽንም ባልፈታችሁ አለ። ተረት ጀመረ። ቁጭ ብሎ አጥፋ የተባለው ሀገር ቁጭ ብሎ ተረት። የኛ ሀገር ሰው ሆኖ አረፈው ተረት። እነሱ ፍልስጤማውያን ናቸው ይተርቱ። ምን ፕሮግራም አላቸው? ምንም ፕሮግራም የለባቸው። እሱስ አጀንዳ አለ ላዩ ላይ። የሰው አይደለም፣ የመለኮት አጀንዳ። አጀንዳው የፋሚሊው አይደለም፣ የኔሽን ነው። እግዚአብሔር እንደ ሀገር እስራኤልን በሱ በኩል ነፃ ለማውጣት ነው የቀባው። ኢንተርቴን እንዲያደርግ አይደለም እግዚአብሔር ላዩ ላይ አጀንዳ ያስቀመጠው። ሶምሶን የተለየ ኃይል አለበት ተብሎ እንዲወራለት አይደለም፣ ነፃ ለማውጣት ነው እግዚአብሔር ይህንን ሁሉ ላዩ ላይ ያፈሰሰው። ይጫዋታል ቁጭ ብሎ። ቀጠሉ እነሱ። በዚህ ምክንያት 30 ሰው ሄዶ ገደለ ይላል። 30 ሰው ገደለ በዚህ ምክንያት። አንዱ ኃጢአት ሌላ እየጎተተ ነው የሚያመጣበት። 30 ሰው ገሎ ይዞ መጣ። በዚህ ምክንያት ተበሳጨልና፣ ስሙኝ፣ ተበሳጨልና ተነስቶ ወደ አባቱ ቤት ሲሄድ ሚስቱን ይኸውላችሁ፣ እዩት ምን አይነት ላይፉን እንዴት ሚዝረብል እንዳረጉበት። ሚስቱን ወስደው ለመጀመሪያ ይዘው ዳሩበት ይላል። እንዴት ሊያመሳቅሉት ፕሮግራም እንዲያዙ ሚስቱን ብድግ አድርገው ወስደው ለመጀመሪያ ይዘው ዳሯት። አባቱ ቤት ከርሞ ተመልሶ ሲመጣ ሚስቴ ሲል በቃ አንተ ወደ አባት ቤት ሄድክ እኮ መስሎን ለመጀመሪያ ሚዜ ዳር ናት። እንደውም ሁለተኛዋ ልጅ እንደውም እኮ ከሷ የተሻለች ቆንጆ ናት፣ ለምን አታገባትም አሉት። ሌላ ህይወት፣ ሌላ ፕሮግራም፣ ሌላ አሳይመንት ይሰጡታል። የእግዚአብሔርን አስጥለው የነሱን እንዲኖር አረጉት። አትፍቀዱ። አሜን በሏ። እምቢ በሉ። እምቢ ኖ ሌላ አጀንዳ አለብኝ እኔ አልፈቅድም፣ እድል አልሰጥም፣ አላረገው። ልታጠፉ እግዚአብሔር አጠገባቸው ያመጣውን ነገር በፍጹም ቀጠሏ። በዚህ ምክንያት ሶምሶን ደግሞ እንደገና እስራኤልን መበቀል ፈለገ። ሊበቀል ሲፈልግ የእግዚአብሔርን ኃይል ይፈልጋል። ሊስት ሲፈልግ ሕጉን ይጥለዋል። ከዛ ሶምሶን ወደ ጫካ ወረደና 300 ቀበሮ ጣራ። ይገርመኛል ግን የድሮ ሰው የፈለገ ኃይል ቢኖርብህ አንተ ቀበሮ ጣራለን። 300 ቀበሮ እንዴ ብዙ ሰው የለም ማለት ነው ያኔ። በቀበሮ በምናምን ነው የሚጠቀሙት። 300 ቀበሮ ጣራ ያለ ቀበሮ አሁን እንዴት አንደርስታንድ ያደርጋል? ቀበሮ አንደርስታንድ የሚያደርገው ሰው ነው። ምን አይነት ኃይል ነው? ምን አይነት መለኮታዊ ፌቨር ነው በቀበሮ ፊት የሚያቆም? የቀበሮ እኮ ናቹራሊ እንዳትጠጋው የሚያደርግ ብዙ ምክንያት አለ ነው እዚያውን ማልናገረው። በጣም ብዙ አይነት ምክንያት አላት ቀበሮ። በዚህ ጠጋ ብትላት እንድትሸሻት ነው ከመናከሱ ከአውሬነቱ ውጪ። ታራ 300 ቀበሮ ሰበሰበ። ዙሪያው ክብ ሰርተው ቁጫል። ስብሰባ አረገ ቀበሮቹ። ከዛስ ሁለት ነው አላቸው። ሁለት አረጋችልና አንተ አውሬ ቀበሮ እኮ ነው ከጫካ እኮ ነው የመጣው አስለምዶ እኮ እንዳይመስልህ። ሁለት አድርጎ ጭራቸውን አንድ ላይ አድርጎ ችቦ ላያቸው ላይ አሰረ። 150 እንደማለት ነው አይደል? በሁለት ጥንድ ሲሆን 150 አድርጎ ጭራቸው ላይ ችቦ አድርጎ ችቦውን እሳት ለኩሶ ወደ ፍልስጤም እርሻ ሂዱ አላቸው። ወደ ቤቱ የተመለሰ ቀበሮ የለም። አንተ አጋጣሚ አይደለም ማለት እኮ ነው ነገሩ። ወደ ፍልስጤም እርሻ ሄደው የፍልስጤም እርሻ አቃጠሉ ይላል። ሳይ ብሎ እነሱ እርሻ ሲያቃጥሉ እንግዲህ ያው በዛው አቃጥለው ቀበሮቹ ምን ይኑሩ ከዛ ያው ታሪክ ውስጥ የሉ። ሶምሶንና ደሞ ሌላ ታሪክ ደሞ ሊሰራ ነው ሰውየው። ነፃ ለማውጣት የሰጠውን ኃይል ለተለያዩ ነገሮች አዋለው።
የማይተካ ነገር ምን እንደሆነ ታውቃላችሁ? በሰው ዕድሜ ታይም፣ ሲዝን፣ ወቅት፣ ጊዜ። ይህንን ኃይል ሊያባክነው ይችላል። ጊዜውን ከየት ያመጣዋል? ጊዜ፣ ዕድሜ። ትላንት አሁን ብትለምን፣ ብትጾም፣ ብትጸልይ፣ ብትተጋ ትላንት አይመጣም፣ ሄደ። የሚካስ ምናምን አዲስ ዘመን ይሰጣል፣ ምንም ጥያቄ የለውም። ትላንትናስ አለፈ። ዛሬን ካላስተዋልኩት ያልፋል። ዕድሜ፣ ወቅት። እግዚአብሔር ሊጠቀምበት ፕሮግራም አድርጎ የሰጠኝን ጊዜ ሉዝ ሳደርግ የጨረስኩት ድረስ ይባርከኛል፣ ይሸልመኛል፣ የቀረኝን ግን ይጠይቀኛል። ኢያሱ ትዝ ይላችኋል? በጣም ሰክሰስፉል ሊደር ነው አይደል? ኢያሱ በጣም ስኬታማ ከሚባሉ መጽሐፍ ቅዱሳችን መሪዎች ማለት አንዱ ኢያሱ ነው። በጣም የሚገርም ሊደር ነው። ባይዘው እስራኤልን ይዟት ገባ ይልና 31 ነገስታት ነው አይደል ያሸነፈው? 31 ነገስታት ድል አረገና ሲያየው በጣም ተሳክቶለታል። ህዝብ እስራኤልን ሰበሰበ። ምዕራፍ 13 ላይ ርስታቸውን በገመድ እየለካ በምናምን በሆነ ነገር እያደረገ ማካፈል ጀመረ። እግዚአብሔር መጣ። ኢያሱ አለው፣ አቤት አለ። ምን እየሰራ ነው? ርስት እያካፈልኩ። እንዴ የሚቀር እኮ ብዙ ምድር ነበር። አረጀህብኝ እዚህ ጋር ርስት እያካፈልካለሁ። አረጀህብኝ። ይቀርሃል እኮ አለው። የመጣው በጣም ጥሩ ነው፣ የሚቀር ግን ነበረ። እስካሁን ስለመጣው ሸልማለሁ፣ የሚቀርን ግን ጠይቃለሁ አለው። መሳፍንት ዘመን ላይ የመጣው አንዱ ትርምስ በኢያሱ ምክንያት። ኢያሱ ቫንጋርድ ሆኖ ከፊት የሚሄድ ሆኖ ከኋላ የሚቀጥል ስላላመጣ ሙሴ ፌል ያላረገው ኢያሱን ስለተካው ነው። ኢያሱ ግን without successor there is no success። ዝም ብሎ የእስራኤል ሽማግሌዎች ለሚባሉ ሰጠ። እኔና ቤተ እግዚአብሔር እናመልካለን፣ እናንተ የምታመልኩትን ምረጡ አለ። ኖ ዌይ! እስራኤል እኮ ነው ህዝቡ። እንዴት ነው የምታመልኩትን ምረጡ የምትለው? ሰብስበ እግዚአብሔርን አምልክ ነው የምትለው። አሁን እኔ እናንተ ጋር ቆሜ የምታመልኩትን ምረጡ እላለሁ። ከእግዚአብሔር ውጭ ምን ታመልካላችሁ? አፍተር ኦል ቸርች ላይ የተገናኘ ነው። ምርጫም የለም። የመጨረሻው እግዚአብሔር ነው። እስቲ አሜን በሏ። እኔና ቤተ እግዚአብሔር እናመልካለን፣ እናንተ እንዴ ለአሞራውያን አማልክት ህዝብ፣ ለኬጢያውያን ለምናምን ይሸኛል እንዴ? ብድግ ብሎ ፌርዛውያን ነው ማመልካው ቢል እስራኤላዊ እንዴት አድርገ ነው የምትሸኘው? ከግብጽ ምድር እግዚአብሔር አውጥቶ አምጥቶት ያን ሁሉ እግዚአብሔርን ተአምር ያየ ሰውዬ እንዴት ነው ለአሞራውያን ጣዖት አሳልፈ የምትሰጥ? ጥቅሱ በራሱ በጣም ቆንጆ ጥቅስ ነው። ከኢያሱ አውድ አንጻር ግን ከባድ ነው። ማረጋይ ኖ ማረግ የለበትም። ኢያሱ ህዝበ እስራኤልን ለእግዚአብሔር ማሰገድ ነው ያለበት። እኔና ቤቴ ብቻ አይደለም፣ የህዝብ መሪ ነው እሱ። ኔሽን ነው ከኋላ ያለው። ኑ እግዚአብሔርን ተከተሉ። ሙሴን አታየውም እንዴ? ጥጃ ሰርተው ሲያስቀምጡ ሊደረግ እንግዲህ ጥጃ ሰሩ ነው እንዴ ያለው? ፈጭቶ በጥብጦ አጠጣቸው ነው የሚለው። ባይዘይ አጠጣቸው። ጠጣ ሰማይማ የሱ በቃ የቶፓዚዮን አክሊል ነው የሚሆነው። ያንን ያ ከግብጽ ይዘው የወጣትን ወርቅ ፈጭት አርጎ ኑጥ አቁሞ አጠጥቶ ከዛስ የእግዚአብሔር ወገን የሆነ በእኔ በኩል ይቁም አለ። ከዛስ አላመልክም የሚለውን በሙሉ ጨርሱት አላቸው እኮ። ጨርሶች እኮ ሌዋውያን። ሌዊ እኮ ያኔ እኮ ነው የተመረጠው። ዘዳግም 33 ላይ ዱና አንብቡ። እግዚአብሔር በሙሴ በኩል እስራኤልን ሲመረቅ ለሌዊ እንደዚህ እኮ ነው ያለው፣ እናትና አባቱን ላላለ እህትና ወንድሙንም ለናቀ እኔን ለመረጠኝ ለሌዊ ርስቱ ነኛል። አየ የፈለጋችሁትን የሚባል ነገር የለም። እግዚአብሔር ብቻ ነው አምላክ። ሲጀመር ሌላው በሙሉ አጋንንት ነው። የለም ከእግዚአብሔር ውጭ አይቻልም። ከጽድቅ ውጭ የለም ሌላ ምርጫ። በጽድቅ መኖር ብቻ ነው። እኛ ክርስቲያኖች ነን። በጌታ ነኝ እኔ። ሶምሶን ይኸው በእውነት ነው የምላችሁ። አሁን የሶምሶንን ሕይወት ዝም ብላችሁ እዩት። ዝም ብሎ ሲኖር ብታዩት የሚያስቀና ነው። ያስቀናል። በይዘው እንደዚህ ስታዩ የዛ ዘመን ብትኖር ካለቀ በኋላስ አሁን እንደና እንዳንተ ቁጭ ብሎ የሚያነባውስ ምን አለ ቢጨክን አትሉ? ምን አለ ትንሽ እንደው ያዝብ ያደረገው? ምን አለ ይሄንን የሚያክል ኃይል ለእግዚአብሔር አጀንዳ ቢያውለው? በዚህ አይነት መንገድ አይሞትም። በክብር ይጨርስ ነበር። በክብር አልጨረሰም። ከሶምሶን ጋር ማን ነው አይምሯችሁ ላይ የሚመጣው? ይህንን ሁሉ ኃይል ተሸከመ። ሶምሶን ፌል አረገ። የተለየ ኃይል የለበትም። ጨካኝ ነው። በጣም ሰክሰስፉል ነበረ። ዮሴፍ ግብጽ እኮ ነው። ዮሴፍ ግብጽ
እንደዚህ የከተማ የቅጥር በር የሚነቅል ኃይል ቢኖረው ዮሴፍ እስር ቤት በሰላም ታስሮ ይቀመጥ። ሶምሶንስ ቢሆን እስር ቤት እዚህ አካባቢ ነበር ነው የሚያስብልህ። ይዞት ሄዶ መንገድ ነው የሚያደርገው እስር ቤቱን ሜዳ። ይሄ ዊዝደም አለው፣ ህግ ይጠብቃል፣ እግዚአብሔርን ይወደዋል፣ ዲሲፕሊን ነው፣ ኮሚትመንት አለው፣ ዲተርምን ነው። ዩ ሃቭ ቱ ቢ ሲሪየስ። እንደ ክርስቲያኑ ኑ እስቲ አሜን በሏ። በአንደበታችን ከምንሰብከው በላይ ህይወታችን ይናገራል። ህይወት ፕሪች የሚያደርገው ይበልጣል። ዮሴፍን ይዩት እስቲ ምንም አድርገው። አሁን እንደ ዮሴፍ እድል ነበረው ሶምሶን? አልነበረው። የጳጢፋራ ሚስት መጣ። ማንም በቤት ውስጥ የለም አብረን እንተኛ አለችው። ምንድን ያላት? ማንም ባያየኝ በእግዚአብሔር ፊት ምን ማለት እንደው ታውቃለህ? ወደ ጎን የሚያየኝ የለም እንደዚህ ያየኝ ነው አላት። ይሄው አላት ከላይ በሱ ፊት እንዴት ይናደርጋል? ጨርቁን ይዛ ኤግዚቢት ተገኝቶበት ነው ምንለው እኮ እኛ ራሱ ብንሆን ምን ለብሰህ ተገኘ አይደል እንዴ ነው እኮ ምንድነው? በጽድቅ መጨከኑን ማን አብሮት ይቆማል? እግዚአብሔር ካልሆነ 14 ዓመት እኮ ነው ዋጋ እኮ ያስከፈሉት። እያገላበጡ እኮ ነው እኮ ምጣድ ላይ ጠደው ሙክክ ያደረጉት ልጁን። እስቲ ዮሴፍን በአብርሃም ዘመን የተነገረ ትንቢት የተፈጸመው በዮሴፍ ሕይወት ነው። አባቱን ወንድሞቹን ብቻ እኮ አይደለም የተለያዩ መንግስታት መጥተው ከዮሴፍ ምግብ ገዙ ይላል። ኔሽንስ የተባረኩት በዚህ ልጅ። ሙሴ ከነዓን አልገባም፣ ዮሴፍ ገብቷል። ታውቃላችሁ? ዮሴፍ ሊሞት ሲል እንደዚህ ያላቸው የእስራኤል ልጆችን ሰበሰበና ግብፅ እኮ ነው። ዮሴፍ ከሞተ እኮ ከ100 ዓመታት በኋላ እኮ ነው የወጡት። እንደዚህ ያላቸው አምላካችሁ እግዚአብሔር መጎብኘትን ይጎበኛቸዋል። ያኔ እግዚአብሔር ሲጎበኛችሁ ከዚህ ሀገር ትወጣላችኋል። እሱ እኮ በጣም ነው ንጉሱ ብቻ እኮ በወንበር ነው የሚበልጣው። ግን እግዚአብሔር ይጎበኛችሁና ከዚህ ሀገር ትወጣላችሁ። ስትወጡ አጽሜን እዚህ እንዳትተዉት ይዛችሁ ትውጡና እግዚአብሔር የሚለው ምድር አሳርፉት አላቸው። ሂዱና አንብቡ። ኢያሱ መጽሐፍ ላይ የዮሴፍን አጥንት ወስደው በተምና ሴራ አሳረፉት ይላል። ሙሴ ምድረ በዳን የተቀበረው፣ አሮን ምድረ በዳን የሞተው፣ ማርያም ምድረ በዳን የሞተችው፣ በሙሉ ምድረ በዳን ያለቁት። ዮሴፍ ገብቷል። በቁሙ እንዳይመስልህ ሞቶም ተሳክቶለታል። ርስት ወርሷል። የጽድቅ አቋም የሚጠቅም ዘንድሮ ብቻ ላይሆን ይችላል። የዕድሜን ሁሉ ካንቀላፋ በኋላ ተጽዕኖ ይቀጥላል። አንተ በህይወት በማትኖርበት ዘመን ሌጋሲ በለው የፈለከውን በለው ይቀጥላል። በእግዚአብሔር መንግስት ምልክት ሆነ ትኖራል። እስቲ አሜን በሏ። ለማንም ብሎ አይደለም። ሶምሶንን ይዩት። በጣም ፌቨርድ ነው። በጣም ፕሮሞት የሚደረግ አይነት ሰው ነው። መጣ ከተባለ ሶምሶን በቃ ከተመለ። ሶምሶን ገብቷል ከተባለ ቀበሮ ይጠራብሃል፣ አንበሳ ይገነጣጥላል። ከዛ ይሄንን ሲያደርግባቸው 300 ቀበሮ እርሻቸውን ሲያቃጥል ፍልስጤማውያን ተሰበሰቡና እንደዚህ ያሉ እንሂድና ሶምሶንን አንችለው፣ እስራኤልን ሄደን እናጥፋ ብለው የእስራኤል መሪዎችን ሰበሰቧቸውና እናንተ አሏቸው ይሄ ሶምሶን የሚሉት ሰው እየመጣ አንዴ በቀበሮ አንዴ በምን አገራችንን እያጠፋ ነው እና እንዳደረገብን ልናደርግበት ስለምንፈልግ አሰለፋችሁ ስጡን ሲሏቸው በጥንቃቄ ስሙን። የእስራኤል ሽማግሌዎች ሄዱ ሶምሶን ጋር ና አሉት። አቤት አለ። ቁጭ በል። እሺ ፍልስጤማውያን ይፈልገዋል፣ አስረን ልንሰጠ ነው አሉት። እንደዚህ አላቸው፣ እናንተ ምንም አታርጉ። ለምን መሰለ? ወንድሞች ናቸው። ኃይሉ የሚሰራው ጠላት ሰፈር ነው። እናንተ እንድች እንዳትነኩኝ። እነሱ በጥፊ ቢመቱት የሚያመዋለ ወንድሞች ናቸው። ጎናቸው ሰው ልባርክ ተጠርቻለሁ በሉት። አኖይንቲንግ ጉዛ ነው የሚሰራው በወንድሞቹ መካከልና በጠላቶቹ ፊት ለፊት ነው የሚለው ቃሉ። ለቸርች ነው እግዚአብሔር ከቀባችሁ ይሻል እሰሩኝና ብቻ ወስዳችሁ የምታረጉልኝ አንድ ፌቨር አላችሁ። ምን እናርግልህ አሉት። እሰሩኝና እነሱ ማል ቁጭ አርጉ። አንተ ጠላት ማሉ ሰደኝ ትላለህ እንደ ፌቨር። እናንተ እንዲቻ አትንኩኝ። እነዚህ ታጥቀው 1000 ናቸው ይላል መጽሐፍ። ታጥቀው መተው ቆሞ ይጠብቁታል ድንበር ላይ አስረው እጅና እግሩን በአዲስ ገመድ አስረው ቼክ አድርገውት
ወደ ታች ወረውሩታል፣ ይገፈትሩታል። ምንም የሚወርድበት መንፈስ የለም። ታውቃለህ፣ ዝም ብሎ ይገላበጣል። እዛ ብቻ ወስዶ ነው ያለው። ወስዶ ይላል ጠላቶቹ መሃል ቁጭ ያደረጉት ይላል። የእግዚአብሔር መንፈስ በላዩ ላይ ወረደ ነው የሚለው። ቀጥሎ ከዛስ በጥስጥስ አደረገውና ቆመ ይላል። አለበት እኮ የሚነካው ነገር ነው መጥፎ። የእግዚአብሔር ዓላማ ካለብን የጠላት ዓላማ የምትሆነው ምንም ተሌለበት ጠላትም አይፈልግህም። በዝም ብሎ የተኛ ነው የሚልህ። አጀንዳ ካለብስ እድል ከሰጠ ታጠፋለህ ብዙ። ስለዚህ አሳይመንት ነው የሚሰጠህ። ከዛ መጽሐፍ እንደዚህ ይላል፣ በትስትስትስ አድርጎት ቆመ። አንተ ዝም ብሎ አይዋጋም እንዴ? ዞር ሲል ይላል ገና ትኩስ ሆኖ የወደቀ የአህያ መንጋጋ አገኘ ይላል። ናዝራዊ ነው፣ የሞተ ነገር መንካት አይችልም። ትኩስ ነው፣ የቆየ ነው። ብድግ አደረገው ይላል። ከዛ መታች ይላል። 1000 ሰው አንተ በአህያ መንጋጋ ምን መንጋ ነው የሚመታቸው? መጽሐፍ እንደሚለው ክምር